እኔ የምላችሁ ጋይስ እኔም የጠብቀውን ያህል ሊወራለት ያልቻለውና ብዙ ሰው እየተጠቀመው ያልሆነ አንድ ፕላትፎርም አለ። ስለዚህ ከዚህ በፊትም ሰምታችሁ ሊሆን ይችላል። ነገር ግን ፒቱፒ ላይ ትሬድ ማድረግ የምትፈልጉ ከሆነ ፊቸርስ ትሬዲንግ ላይ የምትሰሩ ከሆነ አሴቶችን ሆልድ ማድረግ የምትፈልጉ ከሆነ ከዚህ የተሻለ ፕላትፎርም በእርግጠኝነት አታገኙ። ፕላትፎርሙ ምን ይመስላል ካላችሁ ኢንተርፌሱን ሜቢ እዚህ ጋር አስቀምጥላችኋለሁ። ሊትራሊ እንደ ባይናንስ አይነት ፕላትፎርም ነው። ሶ እኔ ለምንድን ነው የመረጥኩት የሚለውን ነገር ስንመለከት አንደኛ ትሬድ ለምታደርጉ ሰዎች በጣም ቤኔፊት አለው። ቦነሶችን ይሰጣችኋል። ጓደኞቻችሁን ኢንቫይት ስላደረጋችሁ በጣም ትላልቅ ኢንቫይት ይሰጣችኋል። የተለያዩ ትሬዶችን ስታደርጉ ቦነሶችን አድ ያደርግላችኋል። እዛ ፕላትፎርሙ ላይ በምትቆዩ ጊዜ ደግሞ አኑዋሊ ኮሚሽን ዝም ብሎ ይሰጣችኋል እና በጣም ብዙ ጥቅም አለው። ፒቱፒ ላይ ደግሞ ብዙዎቻችሁ የምትፈልጉት ፒቱፒ ለምትጠቀሙ ሰዎች ደግሞ ሴፈስት የሚባል ሳላጋነን አሁን ሴፈስት የምጠቀመው እኔ ፒቱፒ ትሬዲንግ እሱ ላይ ነው። በሳምንት ቢያንስ የተወሰነ እስከ 10,000 ብር በትንሹ ዩኤስዲቲ እዛ ላይ ገበያያለሁ። በጣም የሚገርም ፕላትፎርም ነው። ኤምኤክስሲ ይባላል። ሶ እናንተ ፒቱፒ ላይ ትሬድ ማድረግ ፈልጋችሁ ከሆነ ሴፍ የሆነ ፕላትፎርም አታችሁ እየተቸገራችሁ ከሆነ በእርግጠኝነት መጠቀም አለባችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ሳይን አፕ አድርጉ። ሳይን አፕ ማድረጊያ ሊንክ ነው። ከዛ በኋላ ፕላትፎርሙን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በተረፈ ፒቱፒ ላይ ሌላው ነገር ሌላ ፕላትፎርሞች ላይ ሴፍ አይደለም፣ ብዙ አይታወቁም የሚባሉ ፕላትፎርሞች አሉ። ኤምኤክሲ አሁን ላይ በተለይ እነዚህ ሊሚት ከተደረጉ በኋላ ባይናንስ እና ባይቢት እንደምታውቁት ሐምሌ ወር አካባቢ ሊሚት ተደርገዋል። ማለትም ከ170 ምናምን በላይ አይሸጥ ዩኤስዲቲ ማለት ነው። ሶ ኤምኤክሲ ላይ 184 ብር ዛሬ ይህን ቪዲዮ እስከምቀርጽበት ሰዓት 184 እስከ 185 ብር እየተሸጠ ይገኛል። ሶ ዩኤስዲቲያችሁን ለመሸጥም በቤስት የሚባለው ስፖት ነው። ፕሊስ ሌላ ቦታ እየሸጣችሁ ብዙ ብር ሉዝ አታድርጉ። ኪሳራ እየሆነባችሁ ስለሚመጣ ማለት ነው። ለዛ ኤምኤክሲ ላይ እየሄዳችሁ 185 ብር 184 ብር እንትን ማድረግ ትችላላችሁ፣ ሴል ማድረግ ትችላላችሁ ዩኤስዲቲያችሁ ማለት ነው። በክሪፕቶ ኔትወርክ አድርጋችሁ ከሌላ ፕላትፎርም ላይ ወደሱ እየላካችሁ እንደልባችሁ መሸጥ ትችላላችሁ። ሊሚት ምንም አይነት ነገር የለውም። ስለዚህ እሱ እንደልባችሁ መጠቀም ትችላላችሁ። ትሬድ ለምታደርጉ ሰዎች ደግሞ ብዙዎቻችን የሚያስቸግረን አንድ ነገር አለ። ያ ምንድነው? ትሬድ በምታደርጉ ጊዜ ማርኬቶችን ስትገቡና ስትወጡ ብዙ አይነት ፊዎች ይቆርጣሉ። እነዛ በዜሮ ፊ ሁላ ትሬድ እንድታደርጉ የሚፈቅድላችሁ ፊቸር አለው። በዜሮ ፊ ማለት ያለምንም ክፍያ ትሬድ እያደረጋችሁ የምትወጡበታል። እንደምታውቁት ያው ትሬድ ስታደርጉ የተወሰነ ፐርሰንት ፕላትፎርሙ ይወስዳል፣ የታወቀ ነው። ስለዚህ ሎስት የሚባል ትሬዲንግ ፊ ከሚቆርጡ ፕላትፎርሞች አንደኛው ኤምኤክሲ ነው። ስለዚህ ያልኳቸው ነገሮች ሾርት አውት ለማድረግ ያህል አንደኛ ፒቱፒ መጠቀም የምትፈልጉ ሰዎች ሴፈስት ነው። ዩ ካን ትረስት ሚ ዊዝ ኢት። በጣም ሴፍ ነው። የተለያዩ ጥያቄ ካላችሁ ፕሊዝ ቴሌግራም ላይ በሱ ዙሪያ መጠየቅ ትችላላችሁ። ሰፖርት አደርጋችኋለሁ። ሊንኩ ዲስክሪፕሽን ላይ አለ። ሁለተኛ ለትሬድ ለምታደርጉ ሰዎች ሎወስት ፊ ያለው ብያችኋለሁ። ሴፍ ነው ብያችኋለሁ። ቦነስ ይሰጣችኋል ብያችኋለሁ። እና ለምን እየተወራ እንደሆነ አላቅም። ጌት ኪፕ እየተደረገ ነው የሚመስለኝ እኔ። ብዙ ሰው ቪዲዮ እየሰራበት አይደለም፣ ተጠቀሙት የሚል ሰው እያየው አይደለም። ባይናንስ ላይ ሁሉ ትሬድ አድርጎ የሚል ቪዲዮ ሰሞኑን አይቻለሁ። ስም አልጠቅስም፣ ግን ባይናንስ ላይ በጣም ሃይስት ፊ ካላቸው ባይናንስ አልኩኝ፣ ባይቢት ላይ ይቅርታ፣ ባይቢት ላይ ሃይስት ፊ ካላቸው ፕላትፎርሞች አንዱ ነው፣ ትሬድ ለማድረግ ማለት ነው። ማርኬት ስታድርጉ ትሬዲንግ ፊ የሚቆርጠው በጣም ከፍተኛ ነው። ስለዚህ ፕሊዝ ባይቢት አትጠቀሙ። ባይቢት በጣም ያከስራችኋል። በቃ የተለያየ በተለይ ይሄ አሁን አጫጭር ትሬዶች የምትወስዱ ልጆች ትጎዳላችሁ። የሚቆርጠው ፊ ማለት ኢንደ ሎንግ ተርም ነው ያው የምታዩት ለውጡ። ስለዚህ ሎወስት ትሬዲንግ ፊ የሚቆርጡ ፕላትፎርሞች ያው ረጅም ጊዜ ከቆያችሁ ታውቁታላችሁ። መናገር የማይጠበቅብኝም ሲሊ ነገር ነው አይ ነው፣ ግን ይህንን ደግሞ ማወቅ ያለባችሁ ልጆች ስላላችሁ ነው። እሱን ብትጠቀሙ ሎወስት ይኖረዋል። ፕላስ ደግሞ ነው ባይቢት መጠቀም ያለባችሁ ለማስተር ካርድ እና ፕላቲኒየም ካርድ የተለያዩ ፊቸሮች አሉት ባይቢት። ከዛ ውጪ ለሌላ ፐርፐዝ ብዙ ባትጠቀሙ ጥሩ ነው። ኤምኤክሲን የመሰለ ፕላትፎርም እያለ ማለት ነው። ስለዚህ በዚህ ጉዳይ ጥያቄ ካላችሁ ፕሌስ ሌት ሚ ነው። የተጠቀማችሁት ሰዎች ታውቁታላችሁ። ቴሌግራም ላይ ቴንኪው ያላችሁኝም አላችሁ፣ ጥያቄ ያላችሁም የመለስኩላችሁ አላችሁ።
KYC ኢቭን በጣም ለሲምፕለስት የሚባለው ፓስፖርት ወይም አይዲ ካላችሁ ናሽናል አይዲ ሲምፕሊ በዛ ቬሪፋይ ያደርግላችኋል። ሶ እናንተም ተጠቀሙት። በእርግጠኝነት ለውጡን ታዩታላችሁ፣ ትመሰክራላችሁ ማለት ነው። በቀጣይ በጠቃሚ ቪዲዮ እመጣለሁ። ለዛሬ ይሄንን ይዤላችሁ መጣሁ። ሶል ነበርኩኝ ከቴሶ